ሰላም እንዴት ናችሁ? ስማኝ ነኝ። ዛሬ ስለተወሰኑ ነገሮች መነጋገር አለብን። የሽያጭ ሰራተኛ ስትሆኑ ወይም ደግሞ ሴልስማን ስትሆኑ ማድረግ ያለባችሁን ነገሮች ነው የምነግራችሁ። የመጀመሪያ ነገር ከሁሉም በፊት የሚቀድመው የያዛችሁትን ብራንድ ወይም ምርት አሳምኑ መሸጥ ነው። ወይም ደግሞ ከስተመር እንዲገዛው ማድረግ ነው። ወይ ደግሞ የያዛችሁት ምርት በጣም ኦፊሻል ታዋቂ ሊሆን ይችላል፣ ግን ደግሞ የማይታወቁ ምርቶችም ስላሉ እነዛ ምርቶች እንዴት አድርገን አሳምነን እንሽጥ ነው። የሚታወቁም ሆኖ ብዙ ኮምፕሌን የሚበዛባቸው ነገሮች ስላሉ እነዛን እንዴት አድርገን እንሽጥ የሚለውን አእምሯችንን አሳምኖ መውጣት ነው። ሌላው የሽያጭ ሰራተኛ ስትሆኑ በጣም ታማኝ መሆን አለባችሁ። ታማኝ ካልሆናችሁ በጣም ይከብዳል። ቢኮዝ ይሄ ከገንዘብ ጋር ንክኪ ስላለው ከስተመርን በአልሆነ ሚንስ የምታጭበረብሩ የምትሰርቁ ከሆነ የደንበኝነት ጉዳያችሁ አይቀጥልም፣ ይቋረጣል። ስለዚህ የመጀመሪያ ነገር ታማኝ መሆን ነው። ለከስተመሩ ታማኝ መሆን፣ ከስተመሩ አምኖ ያን ነገር እንዲሰጣችሁ ኢቭን እንኳን የብር መጠኑ የማይጠይቁ ከስተመሮች አሉና እነዛን ከስተመሮች ማጭበርበር ወይም መስረቅ አይቻልም። ሌላው ደግሞ አንድ ከስተመር ደውሎላችሁ እንድታመጡለት ፈልጎ በቻላችሁት አቅም በሰዓት መድረስ፣ ያለም ደግሞ ለዛ ከስተመር ደውላችሁ ከዚህ እስከዚህ ባለው ሰዓት ልመጣ እችላለሁ፣ ልቆይብህ እችላለሁ ብሎ በይፋ ግልጽ አድርጎ መናገር። ከዛ ውጪ ከስተመር ዛሬ ብሎ ነገ ምንደርስ ከሆነ ከስተመርነቱን ላይቀጥል ይችላል። ሌላው በጣም ትዕግስተኛ መሆን፣ በጣም ትዕግስተኛ መሆን። የሽያጭ ሰራተኛ ስትሆኑ ትዕግስት በጣም አስፈላጊ ነገር ነው። ምክንያቱም በጣም የተለያየ ባህሪ ጸባይ ያለው ከስተመር ነው ያለ። አንዱ ኮምፕሌን ያደርጋል፣ ኮሜንት ይሰጣል፣ አንደኛው ሊሳደብ ይችላል፣ አንደኛው የበታችነት ስሜት የተሰማው መስሎ ስለሚታየው ማይሆን መልስ ይሰጣችኋል። ብቻ ያው ሴልስ የሆናችሁ ሰዎች በተለይ ታውቁታላችሁ፣ በጣም ይከብዳል። የከስተመር ባህሪ በጣም ይከብዳል። ቢኮዝ አንድ አይነት ወጥ የሆነ ሰው አይደለም ያለ። በጣም ብዙ ሰው ነው የምታገኙት፣ ከብዙ ሰው ጋር ነው የምትነጋገሩት፣ ድካም አለው ምናምን እና በቻላችሁት አቅም በጣም ትዕግስተኛ መሆን ይጠይቃል ማለት ነው። ሌላው ደግሞ የእያንዳንዱ ከስተመር ባህሪ መረዳት። ሁሉም ሰው አንድ አይነት ነገር አይፈልግም። ሁሉም ሰው አንድ አይነት ያነጋገር ቶን አይፈልግም። አንደኛው ላይ ልትስቁለት ትችላላችሁ፣ አንደኛው ደግሞ ኮስተር ብላችሁ በስነ ስርዓት እንድታወሩት የሚጋብዝ ከስተመር አለ። ሶ ከስተመሩ ከኔ ምን ይፈልጋል፣ ከስተመሩ ምን አይነት ነው፣ ከስተመሩ ከኔ ጋር ምን አይነት ነገር አለ፣ ወይም ደግሞ የከስተመሩ ሳይኮ በደንብ መረዳት። በጊዜ ብዛት ደግሞ አንድ ቦታ ላይ ለረጅም ጊዜ የሚሰሩ ከሆነ ብቻ ግን ያው የከስተመሩን ባህሪ ሳናቅ ሌላ አላፊ የሆነ ቀልድ ወይም ደግሞ ቁጣ ወይም ደግሞ ሌላም ነገር አያስፈልግም። ስለዚህ በእያንዳንዱ ነገር ጥንቃቄ ማድረግ አለብን ማለት ነው። ሶ የሽያጭ ሰራተኛ ስትሆኑ ይህ የመጀመሪያ የዛሬ ቪዲዮ ነው። ቀጣይ ደግሞ ሌላ ቪዲዮ ይዤላችሁ እንድመጣ ሰብስክራይብ አድርጉት ቻናሌን። አመሰግናለሁ።